እንግዲህ ይሄ ጂሊስ የዩቱብ አካውንት እንግዲህ ሰብስክራይብ እና ላይክ በማድረግ ጀምሩት። እንግዲህ በመቀድሚያ እንግዲህ አሁን ዛሬ ወርልድ ካፕ ዊነርስ ተለቋል። እንግዲህ ያማል አለ፣ ሮድሪ አለ፣ ፖል ፖግባ አለ፣ ማርቲኔዝ አለ፣ ፈርናንዴዝ አሉ፣ ኩሬላ አለ፣ ክቫርሺያ አለ እና ፓርቫርድ አለ። እንግዲህ እነሱን ኤጀንቶች ለማግኘት እዚህ ጋር በ371 የምትለዋ ታያችኋለች። እሷን በእሷ ዳይመንድ ነው እንግዲህ አሁን እኔ ገና ዳይመንድ 157 ዳይመንድ ነው ያለኝ እና እንግዲህ አጠራቅመን ልንደርስ እንችላለን ቀኑን ካራዘሙት ማለት እና ዳይናሚክ ስታር ደግሞ ኒኮ ዊሊያምስ ያላችሁ ደስ ይበላችሁ 96 ሆኖላችኋል። እኔ እንግዲህ በደንብ ስላልተጫወኩት 2-3 ብቻ ነው ያለኝ። እንትን አንደኛው ውድ ነው። ውድ እንግዲህ ከመጀመሪያው እንወድቀው ምንድነው ሀገሩ ምን ሀገር ነበረ? ኒውዚላንድ ከመጀመሪያው ወድቃለች። እንግዲህ እኚህ ናቸው ዳይናሚክ ስታሩ። እንግዲህ ዳይናሚክ ስታር አልቋል። አሁን ኒኮ ዊሊያምስ ያላችሁ ልጆች እንግዲህ ደስ ይበላችሁ። እንግዲህ ይሄን ይመስላል። የአሁኑን ስፔሻል ፕሌየር እንግዲህ ዴሲያሊን ወስጃለሁ። እንግዲህ በመጀመሪያ እንግዲህ ካናቮሩ ባላንዶር በልቷል። እኔ ያለቃችሁ የሚሩ ተጫዋቾች ናቸው። ሪቫልዶ፣ ካናቮሩ እና ዴሲያሊን ነው የማውቀው። ፒካምፕን አላውቀውም። አሁን እዚህ ነው እንግዲህ ሁለተኛውም ስፔሻል ፕሌየር 115,000 ነው። እኔ ገና ስንት ሺህ ነኝ? 74,000 ነኝ። እንግዲህ የአሁኖቹ ኤጀንቶች እኚህን ይመስላሉ እና እዚህ ጋር እንግዲህ አሁን ደግሞ ላሳያችሁ። አሁን እዚህ ጋር አሁን እንዳለ ሰፈራችሁ እንግዲህ ማሰማመር ይኖርባችኋል ማለት ነው። አሁን ለምሳሌ እዚህ ጋር መታችሁ ብር ድራፍት መጣ እዚህ ጋር መታችሁ ይቀንስላችኋል። 375 አልነበረ መጀመሪያ ከፍለው አሁን 371። እንግዲህ አምስቱን ኮከብ ከሞላችሁ እዚህ ጋር ማለት እዚች ጋር የምትታዩ ይሄ ማይክል የሚለው ጋር አምስቷን ኮከብ ከሞላችሁ እንግዲህ እንትን ይላችኋል ማለት ነው። ሁሉንም ይጨርሰዋል። በቃ ይቀንስላችኋል። እንግዲህ እዚህ ጋር የተጫዋች ነው 225 ዳይመንድ 225 ዳይመንድ ስከፍል እኔ አሁን ሜዴ 32 ተጫዋች ይዛል። ያኔ እንትን ነው ማለት ተጫዋች እንትን ማለት ይሄ ደግሞ 4% ምናምን እዚህ ጋር ትሬዲንግ ምናምን ሜዳዎቹ ምናምን ታድሳላችሁ። ግን ዋና እንትን ዲቪዥናችሁን ለማደግ ልክ ዋንጫ በበላችሁ አሳድጉ ማለት ነው። ያው አሁን እኛ እንግዲህ እንደምታዩት ሌጀንደሪ ዲቪዥን 87,655 ሰው ይዛል የኔ ማለት ስታዲየም ቦነሱ እንግዲህ 50 ብር ነው። አንድ ጨዋታ ስጫወት በስቴዲየም ብቻ በእኔ ስቴዲየም ከተጫወትኩ 50 ብር ይሰጠኛል። ሌጀንደሪ እንግዲህ ማየት ትችላላችሁ። ይሄ 110,000 ሰው የሚይዝ ማለት ነው። እንትኑ ቦነሱ የሜዳው 62 ነው። በስመ አብ ጥሩ ነው። ሌላ እስኪ እቺ ደግሞ 90,000 ሰው ነው የሚይዘው። ጥሩ ነው ግን 51 ነው የሜዳው ቦነሱ። እኛ ደግሞ 1500 ዳይመንድ የለንም። 100,000 ነው የሚይዘው። ይሄ ደግሞ 57 የሜዳ ቦነስ አለው። ይሄ ደግሞ የባስ ከኔ ቀይ ብራ ነው። ምንም አይጠቅመኝም። 85,000 ሰው አናቱ ላይ ነው የሚይዘው። የኔ ደግሞ 87,000 ነው። ይሄ ደግሞ 950 ዲቪዥን ስንት ነው ማግባት ነው እንጃ ብቻ አላውቀውም። ይሄ ነው በቃ ምርጥ 120,000 ሰው ተስማ እና ይሄን ይመስላል። ዴሊስ ተጫዋቾች ደግሞ ይሄን ይመስላሉ ማለት ነው። ገና በእድገት ላይ ያለ ቲም ነው። አሁን እዚህ ይሄ ይሸጣል። አሁን መሸጥ እፈልጋለሁ ተጫዋች ይሄ ይሸጣል። የዚህን ትንሽ እናቆየዋለን። እስቲ አሁን መሸጥ አንችልም።
እስቲ ከተቻለ እንሽጣቸው። ግን ዓለም ዋንጫ እስከሚያልቅ ነው ያሉት። ግን አሁንም አይቻልም። ዳይናሚክ ስታር ኮም 48 ፋይናል ገብቶ የለ እንዴ? ለምንድን ነው መሸጥ የማይቻለው? እና እኚህ እንግዲህ አሁን እንግዲህ አንድ ሰዓት ቀረው ዋጋቸው ወይ በኢቨንት ምናምን ሊሆን ይችላል። ብቻ ግን አይታወቅም። እንግዲህ ይመቻችሁ። ሌላ ቀን ደግሞ ሌላ ቶርናመንት ምናምን ሲመጣ አሳያችኋለሁ። ይመቻችሁ።